ሰላም ተመልካቾቼ እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ ማይክሮሶፍት ወርድ እንዴት እንደምንጠቀም በዚህ ቪዲዮ ላይ እናያለን። እኔ ከረንትሊ እየተጠቀምኩ ያለሁት ዊንዶ 11 ነው። እናንተ ምናልባት ዊንዶ 10 ወይም ደግሞ ዊንዶ 8 ዊንዶ 7 የምትጠቀሙ ከሆነ ችግር የለውም፣ ተመሳሳይ ነው። በመጀመሪያ ስታርት ክሊክ ታረጋላችሁ። ስታርት ክሊክ ካረጋችሁ በኋላ ኦል ፕሮግራም ዊንዶ 7 ላይ ወይም ደግሞ ዊንዶ 11 ላይም ዊንዶ 10 ላይም ኦል ፕሮግራም የሚለው ጀስት ወርዱ ነው የሚለያየው፣ ኦል የሚል ላይ ይመጣው። በመቀጠል ማይክሮሶፍት ወርድ ስለሆነ የምከፍተው ወደ ወርድ ማይክሮሶፍት ወርድ ደብሊው ጋር ይሄዳለሁ። በመቀጠል እንደምታዩት እዚህ ጋር ወርድ የሚል ማይክሮሶፍት ኦፊስ ወርዱን እዚህ ጋር ማግኘት ይቻላል፣ ሶፍትዌሩን ማለት ነው። አንድ በዚህ አይነት መልኩ ከፍታለሁ። ነገር ግን ሁላችንም ኮመን የሚያደርገንን አንድ የምትከፍቱበት መንገድ ላሳጋችሁ። ስታርት ተነካላችሁ ኮምፒውተራችሁ ላይ። በመቀጠል ወርድ ብላችሁ ትጽፋላችሁ። ወርድ ብላችሁ ከጻፋችሁ በኋላ እንደምታዩት ይሄኛውን አፕሊኬሽን ማግኘት ይቻላችሁ። ዊንዶውስ 7 8 10 11 ላይ ሁሉም ላይ ይሰራል። ናው ወርድ ስትሉ ማይመጣላችሁ ከሆነ ፕሮፐርሊ ኢንስቶል ስላላረጋችሁ ከእንደገና ኢንስቶል ማድረግ ይኖርባችኋል። ኦፕን ትላላችሁ ወይም ደግሞ ትከፍቱታላችሁ። ከከፈታችሁት በኋላ የኔ የምጠቀመው ማይክሮሶፍት ወርድ 2016 ነው። ነገር ግን አብዛኞቹ ተመሳሳይ ናቸው ከዊንዶ 13 በላይ። ከዊንዶ 13 በታች ትንሽ ይለያያሉ። ነገር ግን ሲሚላርሊ እነዚህን ስቴፖች ተከትላችሁ በቀላሉ ማይክሮሶፍት ወርድ መጠቀም ትችላላችሁ ማለት ነው። ዛሬ በዚህ ቪዲዮ ላይ የምናየው እንዴት ማይክሮሶፍት ወርድ እንከፍታለን። ያው ብላንክ ከዚህ በፊት ብላንክ ፔጅ ነው የምንከፍተው። ብላንክ ፔጅ ማለት ምንም የሌለበት ላሳጋችሁ። እዚህ ጋር ብላንክ ፔጅ ክሊክ ካረኩኝ ቀጥታ ብላንክ ፔጁን ወይም ደግሞ ባዶ ነው የሚከፍትልኝ ማለት ነው። ነገር ግን ሌሎች የምትከፍቱባቸው ኦፕሽኖች አሉ። ለምሳሌ ለምትፈልጉት ስራ የምትፈልጉትን ቴምፕሌት እንዲያመጣላችሁ ወይም ደግሞ ልፋታችሁን የሚቀንስላችሁን ሌሎች መንገዶች እናያለን። ምናልባት ደግሞ ልፋታችሁን ይቀንስላችኋል ስላችሁ ዶክመንቱን ሎድ ከማድረግ ውጪ በምን አይነት መልኩ ፋይላችሁን ኢዚሊ አክሰስ እንደምታደርጉ ታሳጋችኋለሁ። እዚህ ጋር ያለውን ነገር የመጀመሪያ ሆም ፔጅ አለን። እዚህ ጋር ኒው አለን፣ አዲስ ክሬት የምናደርግበት ነው። እቺን ሚኒማይዝ ማድረግ ትችላላችሁ። ኒው የሚለው ላይ የተለያዩ ቴምፕሌቶች አሉ፣ በኋላ ላይ እናያቸዋለን። ከዛ ባለፈ ሬሰንት እና ፌቨራይት የሚል ኦፕሽን አለን። እንደምታዩት ውስጥ ፌቨራይት ውስጥ ምንም የለኝም። አብዛኛውን ጊዜ የምጠቀመው ዶክመንት ካለኝ ሬሰንት ውስጥ ለምሳሌ ካለኝ ቀጥታ ለምሳሌ እዚህ ጋር ብዙ ዶክመንቶች አሉኝ እንደምታዩቸው አሬ አሳይመንት የሚለውን ፌቨራይት ውስጥ መክተት ከፈለኩኝ ወይም ደግሞ ብዙ ጊዜ የምጠቀመው ከሆነ ወይም ደግሞ አንድ ቁጥር ወይም ደግሞ ዋን የሚለውን ዶክመንት ብዙ ጊዜ የምጠቀመው ከሆነ ቀጥታ እዚህ ጋር የስታር ምልክቷን ክሊክ ካረኩኝ ቀጥታ ፌቨራይት ውስጥ ያስገባልኛል ማለት ነው። ስለዚህ ኢዝሊ ፌቨራይት ውስጥ ገብቼ አክሰስ ማድረግ እችላለሁ ማለት ነው። ስለዚህ ፍሪኩዌንትሊ የምትጠቀሙትን በየጊዜ የምትጠቀሙት ዶክመንት ካሉ ፌቨራይት ውስጥ ብታስገቡት ሪኮመንድ አደርጋችኋለሁ። ስለዚህ ሬሰንት ውስጥ እንደምታዩቸው በቅርብ ጊዜ የከፈታችሁት ዶክመንቶችን ማግኘት ትችላላችሁ። ፌቨራይት ደግሞ ፍሪኩዌንትሊ የምትጠቀሙትን ፌቨራይት በማድረግ አክሰስ ማድረግ ትችላላችሁ። ይሄንን ኒው የሚለውን ሴክሽን በቀላሉ ከታች ከሆም ከምትለዋ ታች ኒው የምትለዋን ክሊክ ካረጋችሁ ማግኘት ትችላላችሁ። ያው ምንድነው ጥቅሙ? ኒው የሚለው አዲስ ብላንክ ፔጅ ክሬት ለማድረግ አንድ ይጠቅመናል። አዲስ ብላንክ ፔጅ ክሬት ለማድረግ ይጠቅመናል። ሁለተኛ ደግሞ ቴምፕሌት፣ ይሄኛው በጣም ጠቃሚ ነው። እንደምታዩት እዚህ ጋር የተለያየ ቴምፕሌት አለ። ለምሳሌ ሪፖርት ጀነሬት ማድረግ ከፈለጋችሁ፣ ሲቪ ወይም ደግሞ ሬዚሜ መጻፍ ከፈለጋችሁ ይሄንን መጠቀም ትችላላችሁ። ወይም ደግሞ የብሎግ ፖስት ምናልባት ብዙ ጊዜ ላንጠቀም እንችላለን። ሌሎች ጠቃሚ የሆኑ ለምሳሌ አኑዋል ሪፖርት እንዲሁም ደግሞ የስቱደንት ሪፖርት መጻፍ ከፈለጋችሁ፣ ታይምለስ ሌተር መጻፍ ከፈለጋችሁ፣ ሪፖርት መጻፍ ከፈለጋችሁ፣ ሬዚሜ መጻፍ ከፈለጋችሁ ቀጥታ እነዚህን ቴምፕሌቶች አክሰስ ማድረግ ትችላላችሁ ማለት ነው። ለምሳሌ እኔ አንዱን ክሊክ አድርጌ ላሳጋችሁ። እዚህ ጋር ኢሰንሻል ሪፖርት የሚላለ ሪፖርት እንኳን ያን ያህል አይመለከተንም። የሬዚሜ እዚሽ ጋር ያለችዋን ታይምለስ ሬዚሜ የምትለዋን ክሊክ አድርገን እንዴት ሬዚሜ እንደምንጽፍ አሳያችኋለሁ ወደ በኋላ ላይ። ቴምፕሌት ውስጥ ገብተን ነው የምንሞክረው። ብላንክ ቅድም አይተናል። ብላንክ መጀመሪያ ላይ ባዶ ነው የሚከፍትልን። ነገር ግን ቀደም ብሎ ሎድ የተደረጉ ቴምፕሌቶችን እንዲያሳያ ከፈለጋችሁ ወይም ደግሞ የተሰራበት ወይም ደግሞ በቀላሉ በምን አይነት መልኩ መስራት እንዳለባችሁ
የሚያሳይ ቴምፕሌት ከፈለጋችሁ ምን ውስጥ ማግኘት ትችላላችሁ? እዚህ ኦፕሽን ስር ማግኘት ትችላላችሁ። ኒው የሚለው ሴክሽን ስር ከታች ቴምፕሌቶችን ማግኘት ትችላላችሁ። ኦፕን የሚለውን ክሊክ አድርገን ኦፕን የሚለው አጌን ይሄም በጣም ጠቃሚ ነው። ቅድም ያየናቸው ሪሰንት እና ፌቨራይቶች አሉ። እዚህ ላይ ስትመጡ ደግሞ ሎካል ኮምፒውተራችሁ ላይ ያሉትን ዶክመንቶች ኢዝሊ በቀላሉ አክሰስ እንድታደርጉ የሚያስችሏችሁ ኦፕሽኖች ናቸው። ለምሳሌ ኦፕን ስለው ዶክመንት ፎልደር ውስጥ ያሉትን ጠቅላላ ዶክመንቶች እንደምታዩቸው ያመጣልኛል። ኢቭን ወርዶችን ብቻ ሳይሆን ሌላ ፎርማት ላይክ ዴስክቶፕ ፒዲኤፍ ፎርማቶችንም ያመጣላችኋል ማለት ነው። ከዛ ባለፈ ፎልደርስ የምትሏን ክሊክ ካደረጋችሁ ደግሞ በፎልደር ያሉ ዶክመንቶችን ያሳያችኋል ማለት ነው። በዚህ ዊክ አክሰስ ያደረጋችሁት ከዚህ በፊት አክሰስ ያደረጋችሁት ብዙ ኦልደር የሆኑ ፋይሎችን ያመጣላችኋል። ዶክመንት ውስጥ ደግሞ ሪሰንትሊ አክሰስ ያደረጋችሁትን ያመጣላችኋል ማለት ነው። ለምሳሌ እነዚህ ዶክመንቶች ወይም ደግሞ እነዚህ ወርድ ፋይሎች በቅርቡ አክሰስ ያደረኳቸው ናቸው። ሬሰንት ሴክሽን ውስጥ እነዚህ ማግኘት ትችላላችሁ። ሆም ፔጅ ላይም እንደምታስታውሱት ሬሰንትን አክሰስ ማድረግ ትችላላችሁ ማለት ነው። ሞር ይሄኛው ደግሞ ምንድነው በፎልደርም በወርድ ማግኘት ትችላላችሁ። የታችኛው ፐርሰናል ስር ያለው ዋን ድራይቭ ነው። ይሄ ዋን ድራይቭ ምንድነው የሆትሜል ወይም ደግሞ የማይክሮሶፍት ኢሜል ከከፈታችሁ በኋላ እንደምታዩት እዚህ ጋር ሎጊን ካረጋችሁ ወይም ደግሞ ወደ ማይክሮሶፍት ወርድ አድ አካውንት ብላችሁ ኢሜይላችሁና ፓስወርዳችሁን ካስገባችሁ ይህንን ኦፕሽን ያመጣላችኋል። ዋን ድራይቭ የተወሰነ ጊጋባይት ፋይል ይሰጣችኋል። በጣም ጠቃሚ የሆኑ በጣም የምትፈልጓቸውን ፋይሎች አፕሎድ እንድታደርጉ የሚያስችሏችሁ ስቶሬጅ ፋይል ናቸው። ነገር ግን ይሄንን አክሰስ ለማድረግ ኢንተርኔት ይፈልጋል ማለት ነው። ለምሳሌ እዚህ ላይ ፋይል ሴቭ ማድረግ ከፈለኩኝ አጌን ኢንተርኔት አክሰስ ይፈልጋል። እንዲሁም ደግሞ ዳውንሎድ ማድረግ ከፈለኩኝ የኢንተርኔት አክሰስ ይፈልጋል ማለት ነው። ከዛ ባለፈ አዘር ሎኬሽን ስር ዲስ ፒሲ የሚል አለ። ዲስ ፒሲ የሚለው እዚሁ ማይክሮሶፍት ወርድ ላይ ሌላ ኤክስፕሎረር ሳትከፍቱ ፋይላችሁን አክሰስ የምታደርጉበት ነው። አሁን ዶክመንት ላይ ነኝ። ወደ ላይ ከፍ ካልኩኝ ደግሞ ዴስክቶፕ፣ ዳውንሎድ እንዲሁም ደግሞ ሎካል ዲስክ ሲን አክሰስ ማድረግ ይቻላል ማለት ነው። ስለዚህ ሎካል ዲስክ ሲ ውስጥ ወይም ደግሞ ዴስክቶፕ ውስጥ የምከፍተው ፋይል ካለኝ ቀጥታ ዴስክቶፑን ክሊክ አድርጌ ማግኘት ይቻላል። ከዛ ባለፈ ደግሞ ብራውዝ የምትለውን ከነካችሁ ፋይል ኤክስፕሎረር ከፍቶላችሁ ሞር ፋይላችሁ ውስጥ ገብታችሁ የትኛው ቦታ እንዳስቀመጣችሁ አክሰስ ማድረግ የምትችሉበት ወይ ነው ማለት ነው። ስለዚህ ለምሳሌ ቪዲዮ ውስጥ ከገባው ቪዲዮ ውስጥ ያለኝን ዶክመንት አክሰስ ማድረግ እችላለሁ ማለት ነው። በዚህ አይነት መልኩ አክሰስ ማድረግ ትችላላችሁ። አድ ፕሌስ ካላችሁ ደግሞ ምናልባት አጌን ይሄኛው ኢንተርኔት ኮኔክሽን ይፈልጋል። ዋን ድራይቭ ወይም ደግሞ ዋን ድራይቭ ፎር ቢዝነስ ውስጥ ምናልባት ፋይል ካላችሁ በቀላሉ አክሰስ ማድረግ ትችላላችሁ። ከዛ ባለፈ ምናልባት ሎጊን ካላረጋችሁ እዚህ ጋር እዚች ፕሮፋይላችሁን ነክታችሁ አድ አካውንት ብላችሁ አካውንታችሁን አድ ማድረግ ትችላላችሁ። ይጠቅማችኋል። አድ ብታረጉበት ሞር የተሻለ ነው። ከታችም አካውንት የምትለውን ከነካችሁ እንደምታዩት ሳይን አውት እንዲሁም ደግሞ ስዊች ማድረግ ከፈለጋችሁ እንዲሁም ደግሞ ከረንትሊ ሎጊን ያደረጋችሁበትን አካውንት ኢንፎርሜሽን ማኔጅ ማድረግ ትችላላችሁ። ይሄኛው ያን ያህል የሚያሳስብ አይደለም። ይሄንን ለአሁኑ እንተዋለን። እንዲሁም ደግሞ ማይክሮሶፍት ወርዱን ኦፕሽን ወይም ደግሞ ሴቲንጉን ማስተካከል ከፈለጋችሁ በቀላሉ ኦፕሽን ውስጥ ገብታችሁ ማስተካከል ትችላላችሁ። ለዲስፕሌይ፣ ለፕሩቭ፣ ለኮፓይለት፣ ሴቭ፣ ላንጉጅ፣ አክሴሲቢሊቲ፣ አድቫንስድ እነዚህ ጠቅላላ ኦፕሽኖች በቀላሉ ማይክሮሶፍት ወርዱን ኤዲት እንድታደርጉት ወይም ደግሞ ሴቲንጉን እንድታስተካክሉት የሚያስችሏችሁ የማይክሮሶፍት ወርድ ሴቲንግ ናቸው። አንዳንድ ነገሮችን ከዚህ ላይ ወደ በኋላ ላይ የምናይ ይሆናል። ያው እንደምታዩት በዚህ መልኩ በቀላሉ ክሬት ማድረግ ትችላላችሁ። ቅድም እንዳልኳችሁ ኒው ልበልና አዲስ ቴምፕሌት ክሬት ላድርግ። ይሄኛው ቴምፕሌት ሲቪን ለመጻፍ ነው የፈለኩት አሁን። ስለዚህ እዚህ ጋር መጥቼ ታይምለስ ሬዚሜ የሚለውን ክሊክ አረጋለሁ። ክሊክ ካረጋችሁ በኋላ የሬዚሜውን ቴምፕሌት ያመጣላችኋል። ምናልባት የኔ ስክሪን ዳርክ ከሆነ ችግር የለውም። ከረንትሊ የምጠቀመው ቲም ዳርክ ቲም ስለሆነ ለዛ ነው ዳርክ የሆነው። እንደምታዩት እነዚህ ነገሮች ቀጥታ ኦልሬዲ ሎድ አርግቶላችኋል። እናንተ መጻፍ ብቻ ነው የሚጠበቅባችሁ ማለት ነው። አድሬሳችሁን እዚህ ጋር ትጽፋላችሁ። ስለዚህ አድሬሳችሁን እዚህ ጋር መጻፍ ነው። ስለዚህ እያንዳንዱን ቦክስ ኤዲት ማድረግ ትችላላችሁ ማለት ነው። እንደምታዩት አዲስ አበባ ኢትዮጵያ ትላላችሁ። ሲቲ ኦር ዚፕ ኮድ አዲስ አበባ ሲቲ ትጽፋላችሁ። እዚህ ጋር ስልክ ቁጥራችሁን፣ ዌብሳይት ካላችሁ ዌብሳይት፣ ኢሜይላችሁን እዚህ ጋር ትጽፋላችሁ። ኢሜይላችሁን @gmail.com ኢሜይላችሁን ጽፋላችሁ። ኦብጀክቲቭስ፣ ስኪልስ ኤንድ አቢሊቲስ፣ ኤክስፒሪየንሳችሁን ጽፋላችሁ። ስለዚህ ኤክስፒሪየንስ ላይ ገብታችሁ ጆብ ታይትል ለምሳሌ ዩቲዩበር
ዩቲዩበር ኤክስፒሪየንስ አይሆንም። ነገር ግን ያው ዩቲዩበር ትችላላችሁ ከመጀመሩ ነው መስራት የጀመራችሁት ቀኑን፣ እንዲሁም ደግሞ ሊትል ቢት ዲስክሪፕሽን እዚህ ጋር ማስቀመጥ ትችላላችሁ። የኤዱኬሽናል ሂስትሪያችሁን እዚህ ጋር ራይት ማድረግ ትችላላችሁ። ሪፈረንስ፣ ሊደርሺፕ፣ ኮሚኒኬሽን እንደምታዩት እዚህ ጋር ኦልሬዲ ሎድ የተደረገ ቴምፕሌት አላችሁ። እነሱን ቴምፕሌቶች መጠቀም ትችላላችሁ ማለት ነው። ይሄኛው አሪፍ ሾርት ከት ነው ብዬ አስባለሁ። ሌሎች ነገሮችንም አድ ማድረግ ከፈለጋችሁ አድ ማድረግ ትችላላችሁ ከዚህ በታች ወይም ደግሞ መሃል ላይ አድ ማድረግ ትችላላችሁ ማለት ነው። አይ ሆፕ ኢንጆይ እንዳረጋችሁት ተስፋ አረጋለሁ። ኢንጆይ ካረጋችሁት ላይክ እንዲሁም ደግሞ ኮሜንት ሴክሽን ላይ ያላችሁን ጥያቄ መጻፍ እንዳትረሱ። ፓርት 2 ላይ እንገናኝ። ለአሁኑ በዚህ ሰናበታችኋለሁ። ሰላም ሁኑልኝ። ቻው